What up guys እንዴት ናችሁ? How's everything? ደህና ናችሁ? አም ዛሬ ደግሞ እስቲ በእንትን ተመለስኩ። አሪፍ ኢንዲኬተር ላይክ እኔ ሁሌ የምጠቀመው ጥሩ ኢንዲኬተር አለና the only indicator that you need የሚያስፈልጋችሁ አንድ ኢንዲኬተር አለ። ጸዴ ኢንዲኬተር for about 1 year ምናምን ቴስት አድርጌዋለሁ። I mean there is no good እንትን about indicators አለ አይደል? የሆነ ኢንዲኬተር ስፔሱ ላይ የጠሉ ነገሮች ናቸው ምናምን I mean if you trade ICT SMC ምናምን ነገር ጥሩ ቪው የላቸውም ሰዎች towards እንትን towards indicators ግን believe me for about 1 year it made me a profitable trader አድርጎኛል። ከአንድም ሶስት ፈርሞች እንዳልፍ አድርጎኛል። ሶ ቢሊቭ ሚ በደንብ ቴስት የተደረገ አይ ሚን የቆየ ነው። ኢትስ ኖት ኢቨን ያን ያህል አዲስ ነገርም አይደለም። ሙቪንግ አቨሬጅስ ናቸው። ግን በየትኛው አይነት ሲስተም ብትጠቀሙት የትኞቹ ሙቪንግ አቨሬጅ ተጠቅማችሁ ፕሮፊታብል ሊያደርጋችሁ ይችላል የሚለውን አንድ ጸደ ኢንዲኬተር ያው ኦፍ ኮርስ ብያችኋለሁ። ሙቪንግ አቨሬጅ ግን ዊች ሙቪንግ አቨሬጅ ነው። ሶ እሱን ዛሬ በደንብ አሳያችኋለሁ። ዲስ የ200 ሙቪንግ አቨሬጅ እና የ200 ሙቪንግ ዴይስ አቨሬጅ እና የ21 ዴይስ ሙቪንግ አቨሬጅ አር ዘ ቤስት እና እሱን ዛሬ ብሬክዳውን አደርግላችኋለሁ። ላይክ በየትኛው አይነት ሲስተም ውስጥ አስገብታችሁት አሪፍ ሪተርን ሊያመጡ የሚችል በደንብ ቴስት አድርገው ባክ ቴስትም ሪል ቴስት ላይቭ ቴስትም ተደርጓል። እንዳልኳችሁ ብዙ ቴስት የተደረገ የሞከርነው እንትን ነው እና እስቲ ዛሬ እሱን በደንብ ኢንዴብዝ አሳያችኋለሁ። ይመቻችሁ። መጀመሪያም ደግሞ ማድረጋችሁ ቻርት ላይ ኢንዲኬተርስ ላይ ትሄዳሉ ናችሁ። ኢንዲኬተርስ ጋር ትሄዱና ኤምኤ ወይም 5 ኤምኤ ብትሉት ትሬዲንግ ቪው ላይ የተሻለ ነው። 5 ኤምኤ ስትሉት አንድ ላይ ሁሉንም ያመጣላችኋል። ሶ እዚህ ጋር ምን ታደርጋላችሁ? ትሄዱና ቤት አለ እዚህ ጋር ሴቲንግ ላይ ትነኩታላችሁ። ሴቲንግ ትነኩትና ምን ታደርጉታላችሁ? ኢንፑት ላይ እሺ፣ ስታይሎቹ መጀመሪያ እናጥፋቸው። ለምሳሌ እኛ ሁለት ነው የምንፈልገው እንዳልኳችሁ የ200 ዴይስ ሙቪንግ አቨሬጅ እና የ21 ዴይስ ሙቪንግ አቨሬጅ ነው የምንፈልገው። ሶ ኢንፑት ላይ ትሄዱና ስታይል እነዚህ ሶስቱን ካጠፋቸው በኋላ የመጀመሪያውን የአንደኛውን ሙቪንግ አቨሬጅ ምን ታደርጉታላችሁ? 21 ታደርጉታላችሁ እንዳልኳችሁ የ21 ዴይስ ስለሆነ ማለት ነው። ሁለተኛው ደግሞ 200 ታደርጉታላችሁ which means የ21 ዴይ እና የ200 ዴይስ ሙቪንግ አቨሬጅ ነው እንዲያሳየን የፈለግነው። ሶ የምትፈልጉትን ከለር ሰጥታላችሁ። አይ ሚን ነጭ ባክግራውንድ ሳለኝ ጥቁር ላድርገው የ21 ሙቪንግ አቨሬጅ እና ይሄኛውን ደግሞ የ200 ሙቪንግ አቨሬጁን ደግሞ ሌስ ሜክ ኢት የሆነ ኦሬንጅ ምናምን አለ ወይ ሬድ ነገር አይ ላይክ ዘ ኦሬንጅ። ሶ እንደምታዩት እዚህ ጋር አንዴ ሙቪንግ አቨሬጁን ጥቁር አድርጎታል። 200 ሙቪንግ አቨሬጁን ደግሞ ምን አድርጎታል? ኦሬንጅ አድርጎታል ማለት ነው። በፈለጋችሁት መቀየር ትችላላችሁ። ቢጫም ከፈለጋችሁ ቀይ ካደረጋችሁት whatever works for you። ሶ እንደዛ ታደርጉትና ኦኬ ትሉታላችሁ ማለት ነው። ሶ እነዚህ ሙቪንግ አቨሬጆች አመጣልኝ ማለት ነው። ቤዚክሊ ፕራይስ ምንድነው የሚያደርገው? the moving average ምንድናቸው? ላይክ the 21 is like the magnet ፕራይስ ሁሌም ቢሆን ወደ 21 ነው ሁሌም የሚያደርገው። ላይክ እንደ ሰፖርት ነው የሚጠቀመው አብዛኛውን ጊዜ 21 ሙቪንግ አቨሬጁን እንደ ሰፖርት ነው የሚጠቀመው። እዚህ ጋር እንደምታዩት ፕራይስ ያው ራሊ ያደረገ ቾፕ አደረገ to the 21 the 200 ሙቪንግ አቨሬጅ ደግሞ አብዛኛው ጊዜ እንደምንድነው የሚያገለግለው? እንደ ሬዚስታንስ ነው የሚያገለግለው። ኢቭን ቻርቱን ብትገለብጡትም ላይክ እንደ ሾርትን ብታስቡት ይሄ ኦፍ ኮርስ ፕራይስ ሰፖርት ዞን ነው የሚሆነው ፕራይስ ሲገለበጥ፣ ግን እንደ ሬዚስታንስ ላይክ አይ ሚን በጣም የሚያከብረውና በጣም ፕራይሱ ሬንጅ አድርጎ ላይክ በጣም አክብሮት ከተሰበረ ላይክ the 200 ሙቪንግ አቨሬጅ ሲሰበር አብዛኛው ጊዜ ምንድነው ኃይለኛ ሬዚስታንስ ተሰብሯል ወይም ደግሞ ኃይለኛ ሰፖርት አፕሳይድ ስገለብጡት the 21 will be the resistance and የታችኛው ደግሞ will be the ቫይስ ቨርሳ ገልብጡት። ወይ የሌላኛው ሰፖርት ሲሆን የኛው ሬዚስታንስ ሲሆን ያኛው ሰፖርት ማለት እንደዛ ነው የሚያገለግለው። ግን not in the same way as ሰፖርት እና ሬዚስታንስ ትሬድ እንደሚያደርግ አይነት ኮንሰፕት አይደለም። ላይክ ስኩዊዝ ነው የሚደራረጉት አብዛኛው ጊዜ። ምንድነው የሚያደርገው? ፕራይስ ወደ ቅድም እንዳልኳችሁ the 21 ሙቪንግ አቨሬጅ ዲስ ይሄ ጥቁሩ ፕራይስ እዛ ጋር መጥቶ እንደ ማግኔት ይስበዋል ፕራይሱን። ከዛ ግን ወደ 200 ነው የሚገፋው አብዛኛውን ጊዜ
ፕራይሱን የሚገባው ወደ 200 ሙቪንግ አቨሬጅ which means እቺ ኦሬንጅ ላይ ነው ማለት ወደ እሱ ነው አብዛኛው ጊዜ የሚገፋው። ምንድነው ፕራይስ አክሽን ይመጣና 21 ጋር ይጫወታል። ከ21 ጋር አብሮ ኢንላይን እያደረጉ ነው የሚንቀሳቀሱት። ከዛ ግን ወደ 200 ነው የሚገፋው ፕራይስ ነው እንዳልኳችሁ፣ ወይ ወደ ሬዚስታንሱ ወይ ወደ ሰፖርቱ ፍሊፕ ስታደርጉት ማለት ወደዛ ነው የሚገፋው ፕራይሱ። ከዛ ግን ያ ፕራይስ አፍተር እንትን ካደረጉ በኋላ ሙቭ ካደረጉ በኋላ ላይክ ቤሪሽሊ ከሆነ ወደ 200 እየወሰደው ያለው እዚህ ጋር እንደምታዩት አባቭ 21 200 ነበሩ። አንደር ሆኖ ሲገፋው ፕራይሱ ራሊ የሚያደርገው እንደምታዩት ገብቶቻል። ከዛ ፕራይስ አሁን መጥቶ ደግሞ እዚህ ጋር ፕራይስ መጥቶ ሬንጅ አድርጎት 21ን ክሌም አድርጎት ከዛ 200ን ደግሞ ሪክሌም ቢያደርገው ከዛ በካንድል ዘግቶ ምናምን እዚህ ጋር ሬንጅ ማድረግ ቢጀምር ከዛ ደግሞ ቱ ዘ አፕሳይድ ነው ኪክ የሚያደርገው። ሁሌ እንደ ኢንቨርስ ነው የሚንቀሳቀሱት ማለት ነው። ምን ማለት ነው? ፕራይስ ይኸውሽ ለምሳሌ ፎር ኤግዛምፕል እዚህ ጋር ላሳያችሁ። ፕራይስ ምን አይነት ትሬንድ ላይ ነበረ? ኢት ዋዝ ኦን አ ቤሪሽ ትሬንድ አይደለ? ፕራይስ ዳምፕ አድርጎ ሬንጅ እያደረገ ነበረ። ፕራይስ ዳምፕ አደረገ፣ ሬንጅ እያደረገ ነበረ። ከዛስ ኦን ዘ ዋን ሃወር ቻርት ነው መጣና ፕራይስ 21 ሁሌ ከፕራይስ ጋር አብሮ የሚንቀሳቀሰው አላልኳችሁ? ፕራይስ መጣና አብሮ ከ21 ጋር ይኸው ከ21 እና 200 አብሮ ክሮስ አደረጉ። ከዛ ፕራይስ ምን አደረገ? ኦን ራሊ ቡም ያደረገው ማለት ቱ ዘ አፕሳይድ ማለት ላይክ በጣም ነው ቡም ያደረገው። ሶ ዲስ ሙቭ ኦርኬስትሬትድ የሆነው በዚህኛው ሙቭ ነው እዚህ ጋር በተፈጠረው ሙቭ ኦርኬስትሬትድ ሆነና ከዛ ቤሪሽ ፕራይስ ደግሞ ፓምፕ እያደረገ ነበረ። ምን አደረገ? ከዛ በኋላ 21ን ተከትሎ ፕራይስ ያው ከ21 ጋር አብሮ እንዴት እንደሚንቀሳቀስ እዩት። ከጥቁሩ ላይን ጋር ማለት አብሮት እንዴት እንደሚንቀሳቀስ ከዛ አብሮ ምን አደረገ? ቤሪሽ መጣና ደግሞ ክሮስ አደረጉ which means ፕራይስ ተከተለውና አብሮ ከ21 ጋር 200ን ክሮስ አደረጉት እርስ በርስ ማለት ነው። ክሮስ ሲደረጉ ምን አደረገ? ቤሪሽ ሞመንተም ውስጥ ገባ። ኢትስ ኦል አባውት ዘ ሞመንተም ሞመንተም ትሬደር ስትሆኑ ላይክ ትሬንዱን ተከትላችሁ ግን ሞመንት ዩ ኒድ ዘ ቮሊዩምስ ኤንድ ምናምን አይደለ? ሶ ያን ሞመንት አብሮ ተከትሎ ነው አብሮ ሺፍት የሚያደርገው ማለት ነው። እና ምንድነው ዋን አወር ላይ መጣናት 21ን ያው ከ200 ጋር ክሮስ አደረገ። ከዛ በኋላ ፕራይስ ምን አደረገ? ቴስት አደረገውና ዳምፕ አደረገ። ሪቴስት ዳምፕ ከዛ ተመልሶ መጣ። አይ ሚን ኢትስ ቀላል ዳምፕ አይደለም። አሁን ኦን ናዝ ነው። አሁን ቻርቱን እያየን ያለ ነው ናዝ ላይ ነውና ኦልሞስት ከዚህ በኋላ ኦልሞስት 4-5% ዳምፕ አፍተር ዘ 1 ሃወር ክሮስ ካደረጉ በኋላ ማለት እዚህ ጋር ኦፍ ኮርስ የማይሰራባቸው ታይሞች እነዚህ ናቸው። የሆነ ነገር ስታገኙ እንደ ኮንፍሉዌንስ ነው እንጂ ተጠቀማችሁ ትሬድ የምታደርጉት ያን ነገር ኢትስ ኖት ዘ ኦንሊ አይደለም። ኦንሊ ሊሆን አይችልም። እና አሁን እዚህ ጋር ምን አደረጉ? ኦኬ መጡና ደግሞ እንደገና ክሮስ አደረጉ ቱ ዘ አፕሳይድ ቡሊሽሊ ሞመንተሙን ቀየሩት። ግን ደግሞ ፌክ አውት ነበር መልሶ አስገቡትና ክሮስ አድርጎ እንደገና ዳምፕ አደረገ ማለት ይሄን ኦፍ ኮርስ ብቻውን ልትጠቀሙት አትችሉም። ትሬዱን ብቻውን ላይክ አሁን ዲስ ኢንዲኬተር ስላችሁ ላይክ ብቻውን የምትጠቀሙት ኢንዲኬተር አይደለም። ከቻርት ጋር ነው አብራችሁ ከሌሎች ኮንፍሉዌንሶች ጋር ከምትጠቀሙት ስትራቴጂ ጋር አንድ ላይ አሁን አይ ትሬድ ፕራይስ አክሽን ዊዝ ኤምኤስ ኤንድ ዊዝ ፊብስ ዛትስ ማይ የኔ ስትራቴጂ እሱ ነው። ፕራይስ አክሽን ፒውር ፕራይስ አክሽን እጠቀማለሁ። ከዛ አይ ላይን ኢት ዊዝ ፊብ ሶ ሪትሬስመንት ኤሪያዎችን ለማወቅ እና ኢንትሪ ሞዴል ለማወቅ ኤግዚት ፕላኔ ደግሞ ምንድነው በ200 በ21 እነሱ ሪስፔክታብል ዞንስ ኦርደር ብሎክስ ምናምን ተጠቅሜ ደግሞ ኤግዚት እና which means ቲፒ እና ኤስኤልን ማስቀምጥባቸው ኤሪያዎች አሉ ማለት ቢኮዝ ፕራይስ አክሽን ሪስፔክት ዶስ ሙቭመንትስ ማለት ነው። እና ከሌሎች ኮንፍሉዌንስ ጋር አንድ ላይ የምትጠቀሙት ግን the best ነው። ላይክ በጣም ጠንካራ ነው። ላይክ በጣም ጠንካራ ኢንዲኬተር ነው። ኢትስ ኖት ላይክ ዩር አናዘር ይሄ ዝም ብሎ ዲስ ኢንዲኬተር ዊል ሜክ ዩ ሆነ $1000 ምናምን አይነት ኮንሰፕት አይደለም። ላይክ ኢት ወርክስ ግን ኢት ወርክስ ኢን አ ኮንፍሉዌንስ ዌይ ኖት ላይክ ይሄን ብቻ ስለተጠቀማችሁ ትሬድ አድርጋችሁ ፕሮፊታብል ትሆናላችሁ ማለት ነው። ዊዝ ዩር ስትራቴጂ አይሲቲ ትሬደር ሆናችሁ ይሄን ኮንሰፕት አፕላይ የምታደርጉበትን መንገድ ራሳችሁ ትቀርጹታላችሁ። ዩ ኖ ኤጅ ለትሬዳችሁ ኤጅ ስትፈልጉለት ይሄንን ኮንሰፕት አፕላይ ታደርጉበታላችሁ ላይ ማለት ነው። ላይክ ኢትስ ላይክ ምንድን ነው ከላይ ማጣፈጫ ነው እንጂ ኢትስ ኖት ላይክ ዘ ሆል ፉድ እሱ አይደለም ነው። ከላይ የሚጨመርበት ስፕሪንክል የምታደርጉት ማጣፈጫው ነው አይነት ነገር ነው። 21 እንደ 200 ሙቪንግ አቨሬጅ ማለት እና ላይክ አሁን ሌትስ ሴይ 15 ሚኒት you're trading the 15 minute you know you're scalping here and there ምናምን ነገር ሶ ፕራይስ ምን አደረገ? ሙቭመንቱ ምን ነበር? ቤሪሽ ነበር። ዩ ኖ ፕራይስ
ዳምፕ አደረገ፣ ሪትሬስ አደረገ፣ ዳምፕ አደረገ አይደል? ሶ ቀጣዩ ሪትሬስ ቱ ዘ አፕሳይድ ትሬድ ማድረግ ብትፈልጉ ዊዝ ኦል ዘ ኮንፍሌንስ ቅድም ባልኳቸው ኮንፍሌንሶች እና ኤጆች የምትጠብቁት ኢንትሪ ዞኖች ይችላሉ። ከዛ ጋር ግን አንድ ላይ እንደ ሌላ ኮንፍሌንስ ነው ሙቪንግ አቨሬጅ የምትጠቀሙት። ስለዚህ ምንድን ነው የሚያደርገው? ፕራይስ መጣ፣ ሬንጅ አደረገ፣ አባቭ ዘ 21 እንደ 200 ገባ ኦን ዘ 15 ሚኒት አይደል? ከዛ ወደ ራሊ አፕ አደረገ ቱ ዘ አፕሳይድ ማለት ነው። ኦልሞስት 2% ሙቭ ነው። ከዛስ ፕራይስ ደግሞ መልሶ ምን አደረገ? ኮላፕስ አደረገ። ከዛ ከ21 ጋር አንድ ላይ አብሮ ክሮስ አደረጉ። ዳምፕ ስንት ፐርሰንት ነው? 3-4% ገብቶቹ። አሁንም ፕራይስ መጥቶ ከዚህ በላይ ሬንጅ ማርክ ከጀመረ ፕራይስ ቤሪሽ ነው አይደል? ሞመንተሙ ቤሪሽ ነው ያለው። ከዛ ፕራይስ አሁን መጥቶ እንደገና ፕራይስ ከ21 ይጎትተዋል። ሁሌ እንዳልኳችሁ እንደ ማግኔት የሚጠቀሙት። ከዛ 200 ክሮስ ኦቨር ያደርጋሉ። ቤሪሽ ሊ ማለት ነው። ፕራይስ አድርጎ ዳምፕ ያደርጋል። ከዛ ግን መልሶ ሪክሌም ማድረግ ሲፈልግ እንዳልኳችሁ እቺ 200 አትሆናለች፣ እቺ 21 ነው። ከዛ ፕራይስ መልሶ ሬንጅ ማድረግ ከፈለገና ደግሞ ቱ ዘ አፕሳይድ መውጣት ሲፈልግ 21ን ሪክሌም ያደርጋል። መጀመሪያ እንዳልኳችሁ ፕራይስ እንደ ማግኔት ከ21 ጋር የሚጫወተው። ከዛ ሞመንተሙ ሽፍት እንዳደረገ ከቡሊሽ ከቤሪሽ ወደ ቡሊሽ እንዳደረገ በምድር ተቆም ሲሆን መልሶ ከ21 ጋር አብሮ ሄዶ 200ን ሪክሌም ካደረገው 200 ሙቪንግ አቨሬጁን ሪክሌም ካደረገ ሬንጅ ያደርጋል። ዘን ባውንስ ገብቶቻል። ሶ ዛትስ ሃው ዩ ከኤሚዎቻችሁ ጋር የምትጫወቱበት መንገድ ከዛ በዛ ወይ ነው ላይክ አብረው የሚሄዱት ማለት ነው። እና እንደዛ ነው ላይክ 200 እዚህ ጋር ዳምፕ ዩ ኖ ፕራይስ ወዘ ነው ያው ቱ ዘ አፕሳይድ ቡሊሽ ነበር እንደምታዩት። ያው ፕራይስ ሪክሌም አደረገ፣ ወጣ፣ ቡሊሽ ነው ቡሊሽ ነው ቡሊሽ ነው ቡሊሽ ነው መጣ አይደል? ዘን ምን አደረገ? ከ21 ጋር አንድ ላይ አብሮ ክሮስ አደረጉ። ይሄው እንደምታዩት እዚህ ጋር 21 ከ200 ጋር ክሮስ አደረጉ። ፕራይስ አብሮ ከ21 ጋር አብሮ ሄደ፣ ሬንጅ አደረገ፣ ክሮስ አድርገው እንደዚህ ጋር ይስላችሁ። ከዚህ በላይ ታደርጉታላችሁ። ራይት ቱ ዘ ዳውን ሳይድ ነው። ይሄው ስንት ፐርሰንት ሙቭ? 4% ሙቭ ነው። ኦን ናዝዳክ ማን ኦን ናዝ 4% ሙቭ ኢዝ በጣም ሂውጅ። ሶ በዛ ወይ ነው ላይክ ከእንትን ጋር የምትጫወቱት ማለት ነው። ግን እንዳልኳችሁ ነው። ይሄን ብቻ ስትጠቀማችሁ ትሬዳችሁን አያሳምርላችሁም፣ ኦር የተሻለ ትሬድ አይሰጣችሁም። ግን ላይክ ዊዝ ኮንፍሉዌንስ እንዳልኳችሁ ዊዝ ኮንፍሉዌንስ። ለምን አብዛኛው ጊዜ የሚሰክሱባቸው ቦታዎችም እንዳሉ 100% ያለበዛ 100% ስትራቴጂ የሚሰራ ስትራቴጂ ሊሆን ነው። እና ፕራይስ አሁን ቤሪሽ ነበረ፣ መጣ ከ21 ጋር አብሮ 200 ሪክሌም አደረገ፣ ግን መልሶ ዳምፕ አድርጉት። አሁን እዚህ ጋር ምን ያለው ሎንግ ነበር የምትገቡት አይደል? ለምን ሪክሌም አድርጉታል። ቱ ዘ አፕሳይድ ይቀጥላል ብላችሁ የምታስቡት ግን ዘይ ዳምፕ ኢት። እንደዛ ነው ላይክ ከሌላ ትሬዲንግ አብራችሁ ትሬድ ከምታደርጉ ኮንፊደንስ ጋር ግን አብሮ ሲሆን ኢት ዊል የሆነ ሴንስ የሚሰጥባቸው ቦታዎች ላይ ታምኑታላችሁ ነው። አይ ሚን ፕራይስ ሆነ በጣም ኃይለኛ ሰርጅ ላይ ነበር ወደ ላይ አይደል? ፓምፕ እያደረገ ነበር። ኦልሞስት 6% 5-6% ፓምፕ ላይ ነበር። ደ ሞመንት ከ15 ሚኒት 21 ጋር አንድ ላይ ጥቁሩ ላይ ነው እንደ ኦሬንጅ ላይን በ200 ክሮስ አደረጉ። ዩ ኖ ኤሴላችሁ ከዚህ በላይ ታደርጉታላችሁ። ዩ ራይድ ኢት ማን ሌላ ስንት ፐርሰንት ሾርት በትይዙት ብላችሁ ታስቡ ኤሴላችሁ ነው እዚህ ጋር አድርጋችሁት ከላይ ከፕራይስ አክሽን ከተፈጠረበት ውስጥ ኦልሞስት ስንት ፐርሰንት ማለት ነው እንግዲህ ስንት አር ማለት ነው? ኦልሞስት 6 አር ነው። 6 አር የሆነ ትሬድ ትወስዱ ነበር እዚህ ጋር ብቻ። አይ ሚን ፕራይስ ቤሪሽ ነበረ ሲንቀሳቀስ የነበረው። እሺ እንቀድም አይተነዋል። ዩ ጌት ዘ ጂስት ለማለት የፈለኩትን ኮንሰፕት ገብቷቸዋል። ግን እንዳልኳችሁ ነው ከሌላ ከራሳችሁ ትሬድ ከምታደርጉት ስትራቴጂ ጋር አንድ ላይ አላይን ብታደርጉት ሞር የተሻለ ነው። ዌን ኢት ካምስ ቱ ሙቪንግ አቨሬጅ ማለት ነው። ፕራይስ ራሊ ላይ ነበር እየወጣ ሰርጅ እያደረገ ነበር። ክሮስ አደረጉ እንደምታዩት እዚህ ጋር ቤሪሽሊ ማለት ነው። ፕራይስ ያው በሁለት አይነት ወይ ነው። ቤሪሽሊ ስላችሁ ፕራይስ ፓምፕ እያደረገ ከነበረ ቱ ዘ አፕሳይድ ፓምፕ እያደረገ ነው። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ዲስ ዘ ትሬንድ ኢዝ ቡሊሽ አይደል? ዘን ዊዝ አ ስትራክቸር ሺፍት በምትጠብቁት ስትራክቸር ሺፍት ዩ ማይት ዌይቲንግ ፎር ዘ 5 ሚኒት 15 ሚኒት በፈለጋችሁት ከስትራክቸር ሺፍቱ ጋር አንድ ላይ 200ን ክሮስ የሚያደርግላችሁ ከሆነ ቅድም እንዳልኳችሁ 21 ኢዝ ዘ ፕራይስ አክሽን አንድ ላይ የሚሄደው 200 ኢዝ ላይክ ዘ ሰፖርት ኤንድ ዘ ሬዚስታንስ ቤዝድ ኦን ዘ ዌይ ዘ ፕራይስ ኢዝ ሙቪንግ አይደል? ከሱ ጋር አንድ ላይ ሙቭ የሚያደርግላችሁ ከሆነ ከስትራክቸር ሺፍታችሁ ጋር ሪትሬስ ትጠብቃላችሁ። ኤስኤላችሁ ከሎካል ሃይላይት አሉታላችሁ ዩ ራይድ ኢት በቃ ዛት ዘ ኮንሰፕት ቡሊሽ ሊ ከነበር ቤሪሽ ሊ ሲገለበጥ
ትሬድ ታደርጉታላችሁ። ፑል ባኩን ቤሪሽ ከነበር ደግሞ እንትኑ ጠብቃችሁ ክሮስ ከሚያደርጉ ጠብቁና ደግሞ ቡሊሽ ደግሞ ራይት ታደርጉታላችሁ ቱ አፕሳይድ ነው። በዛት ሳይት ወርክስ ፕራይስ እንዳልኳችሁ እዚህ ጋር ዳምፕ አደረገ አይደል? ያው እዚህ ጋር ዳምፕ አደረገ። የሴላችሁን እዚህ ጋር አደረጋችሁት፣ ራይድ አደረጋችሁት አይደል? 15 ሚኒት ደግሞ ምን አደረገ? እንደገና መጣና ደግሞ ፕራይስ ቡሊሽ መጡና ደግሞ ክሮስ አደረጉ። የሴላችሁን ሎካል ሎ አይደል? ይሄ ከዚህ ጀምሮ ደግሞ እንደገና ቱ አፕሳይድ ሎንግ ታደርጉታላችሁ። ዛት ሳይት ወርክስ ቱ አፕሳይድ። ይሄንን እነዚህን ሃይስ ታርጌት ማድረግ ትችላላችሁ። ኦልሞስት ዋን ቱ ቱ ነገር ትወስዱና ላይክ ዋን ቱ ቱ ነው ኮንሰፕቱ፣ ግን ያው መሀል ላይ ቀርቷል። ዋን ኤት አካባቢ ላይ ሶ በዛ ወይ ነው ላይክ የሚንቀሳቀሰው ፕራይስ ሁሌም ከ21 እና ከ200 ጋር ፕራይስ የሚንቀሳቀስበት አካሄዱ እንደዛ ነው። ፕራይስ ወዛው ነው ቡሊሽ ቡሊሽ ፕራይሳችን ላይ ነበር። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ዘን ምን አደረገ? ክሮስ አደረጉ አይደለ? እዚህ ጋር 21 እና 200 ክሮስ አደረጉ። እንደምታዩት ዙም ካላረኩላችሁ ላታዩት ይችላል፣ ግን ራሳችሁ ቴስት አድርጉት። አይሚን ኮንሰፕቱን ላሳያችሁ ነው እንጂ ቴስት ማድረግ ትችላላችሁ። ራሳችሁ አስገብታችሁ ቴስት ማድረግ። ይኸው እዚህ ጋር 21 እና 200 ክሮስ አደረጉ። ሎካል ሃያችሁ ይሄ ነው አይደለ? ሎካል ሃያችሁ ሶ ሾርቱን ትወስዱታላችሁ። ክሮስ ያደረጉላችሁ ሾርቱን ኤስኤል ራይት ሂር ዩ ኖ ዘ ሎካል ሃይ ዘን ላስት ሊኩዲቲ ያሉባቸው ኤሪያዎች ላስት ሰፖርትስ ምናምን እነዚህ አይደሉ? ሶ እዛ ውስጥ ቲፒያችሁ ታስቀምጣላችሁ። በቃ 1 to 5 I mean 1 to 6 1 to 5 you know these are the trades that you can take man እና ኮንሰፕቱ የአሪፍ ኢንዲኬተር ላይክ እንዳልኳችሁ ነው። ፎር the past 1 year ከምናምን በደንብ ቴስት አድርጌዋለሁ። ፓክ ቴስት አድርጌዋለሁ፣ ላይቭ ቴስት አድርጌዋለሁ፣ ትሬድ አድርጌበታለሁ፣ ፕሮፈርም አልፌበታለሁ፣ ፕሮፊታብል ሆኜበታለሁ። the best moving average እንትን ኢንዲኬተር ለኔ ኢዝ ደ አይ ሚን ትጠቀማላችሁ። ስቶካስቲክ አሬስ ይጠቀማሉ፣ አሬስ ይጠቀማሉ፣ ቮሊዩም ነው ቮሊዩም ምንድነው ቮሊዩም ፕሮፋይል ይጠቀማሉ። እንዳልኳችሁ ፕራይስ አክሽን ነው ትሬድ የማደርገው። ፕራይስ አክሽን ዊዝ ፊብ ኤንድ ሙቪንግ አቨሬጅ that's my source you know እነሱን ነው አንድ ላይ አድርጌ የምጠቀመው። that's basically my trading strategy for about the last 1 year ከምናምን 1 year ከ5 ወር ከ6 ወር ምናምን that is it ማስተር ያደረኩት ኮንሰፕት እሱ ነው። it made me a profitable trader። በጣም ጥሩ ኮንሰፕት ነው እንዳልኳችሁ ነው። ብቻውን ይሄን አሁን ዝም ብዬ ላይክ ያለፉ ትሬዶች ስታሳዩ ቀላል፣ በዚህ ወይ ስላሳያችሁ በዚህ ወይ ትሬድ ታሩታላችሁ ማለት አይደለም። አይሲቲም ትሬድ አድርጉ፣ ኤስኤምሲም ትሬድ አድርጉ፣ ኦርደር ፍሎም አድርጉ፣ ዋትኤቨር ትሬዲንግ ስትራቴጂ ዛችሁ ዩዝ ይሄን ኢንዲኬተር አስገብታችሁ ከትሬዲንግ እንትናችሁ ጋር እንደ ማጣፈጫ መጠቀም ትችላላችሁ። that's the concept that I'm trying to tell you right here. so ያማን ከሞላ ጎደል እሱን ነው ለማት የመጣሁት ዛሬ። እስቲ ደግሞ ቴስት አድርጉትና ሊቭ ሚ ምንድነው ኮሜንት ከስር ማለት ነው። ላይክ ባክ ቴስት አድርጉት ገብታችሁ በራሳችሁ ወይ ከራሳችሁ ትሬዲንግ ስትራቴጂ ጋር ሄዶላችኋል አልሄደላችሁ የሚለውን ነገር ኮሜንት ላይ አሳውቁኝ። ያማን ይመቻችሁ።